እጅግ ያሳዝናል። 28 ሰዎች ሞተዋል በዚህ አደጋ። እንገላሃለን። እኔ ላይ ብዙ ፈራራት ዛቻ በጣም በዝቶብኛል። በጣም ከምላችሁ በላይ ይሄ ነው የምላችሁ አይደለም። ሰላም እንዴት ናችሁ የቻናል ቤተሰቦች? ሰበርና አዲስ በሆነ ጉዳይ ተመልሼ መጣሁኝ። እንግዲህ በዛሬው ዕለት የመኪና አደጋ ተከስቷል። ሌላው ደግሞ ወንድማችን ለሽፍታዎች ያስተላለፈው መልእክት አለ። አባቶችም ደግሞ በውስጥ መስመር እንገድላቸዋለን እየተባለ ነው እያሉ ስላሉ እሱና ሌሎች ወቅታዊ ቪዲዮዎችን የማስመለክታችሁ ይሆናል። አዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ እንድታበረታቱኝ ከዚህ ቪዲዮ እንጀምር። እጅግ ያሳዝናል። 28 ሰዎች ሞተዋል በዚህ አደጋ። እጅግ የሚያሳዝን አጋጣሚ ነው። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ህይወት አልፈዋል። አደጋው የደረሰው ከደሴ ኮምቦልቻ ከተማ መካከል በሚገኘው የሃርጎ መንገድ ላይ ነው። ዛሬ ሰኔ 8 ቀን 2018 ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሃርጎ እየተባለ በሚጠራው መንገድ ላይ በደረሰበት አደጋ እስካሁን የ28 ሰዎች ህይወት ሲያልፍ በርካቶች ቀላልና ከባድ ጉዳት ደርሶባቸዋል። የህዝብ ማመላለሻው ተሽከርካሪ በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ ነው ይህ አደጋ የደረሰው። በህይወት የተረፉት ወደ ህክምና ቦታ ለማድረስ አሁንም ርብርብ እየተደረገ ይገኛል። እጅግ የሚያሳዝን አደጋ ነው። ዛሬ ማለዳ ወይም ሰኔ 8 ቀን እንግዲህ ከደሴ ወደ አዲስ አበባ በሚጓዙ ተሳፋሪዎች ላይ የደረሰ አደጋ ነው። ሁላችንም እንግዲህ ከእንደነዚህ አይነት አደጋ እግዚአብሔር ይጠብቀን ማለት ፈልጋለሁ። ለሞት ሰዎች ነፍስ ማር እያላችሁ ኮሜንት ላይ ጻፉልን። ወንድማችን እንዳደመጣችሁ በጣም የሚገርም ነው። አንዳንድ ጊዜ እንዲህ የሚባል አባባል አለ፣ ቀን አይዘንብም የሚባል ነገር። በዚህ ወራት ውስጥ እንደ ሹፌር በጣም እየተሰቃዩ ያሉ በጣም አስከፊ ነገር ያለ ሹፌሮች ላይ ነው። በጣም የሚገርም ነው። ታልጋ አስቀይሩ በማለት በታልጋ ምክንያት ስራ አጥተው የተንጉላሉ፣ በሽፍታዎች በትራፊክ በጣም እየተሰቃዩ ያሉ፣ ሽፍታ አፍኖ እየገደላቸው ያለ፣ አግቶ እየገደላቸው ያለ፣ በጣም ብዙ ስቃይ እየደረሰባቸው ያሉ ሹፌሮች ናቸው። ዛሬ ላይ ደግሞ ከደሴ ወደ አዲስ አበባ የሚሄድ ተሽከርካሪ አጋጣሚ 100 ሜትር በሚሆን ገደል በመንከባለል የ28 ሰዎች ህይወት አልፏል። ለነሱም ነፍስ ይማር ማለት ነው ፈልገው። በጣም በሚገርም ሁኔታ በጣም አስከፊ ጊዜ ነው የተደረሰበት። እንግዲህ ሹፌሮችም እንግዲህ ያው እናንተም እየተረጋጋችሁ ንዱ ለማለት ያክል ነው። በጣም የሚገርም ነው። ለሞት ነፍስ ይማር እያለ እንትላለን። እስኪ እነሱ ስራ የፈቱበትን አጋጣሚ አንድ በታልጋ አስቀይሮ የተባለበት ምክንያት እስኪ ላስደምጣችሁ። መንግስት ለተሽከርካሪዎች አዲስ ታርጋን እንዲያወጡ እስከ 56000 ብር ከመጠየቁ ጀርባ አንድ አጠራጣሪ የ12 ቢሊዮን ብር ስምምነት አለ ሲል መሰረት ሚዲያ አገኘሁት ያለውን መረጃ አውጥቷል። መረጃው እንደሚለው የትራንስፖርትና ሎጂስቲክስ ሚኒስቴር ከሰሞኑ ይፋ አድርጎት በብዙ የተሽከርካሪ ባለንብረቶች ዘንድ ተቃውሞ ከገጠመው የአዲስ ታርጋ ለውጡ ዋጋ ጀርባ አንድ ኩባንያ ከሚኒስቴር መስሪያ ቤቱ ጋር የገባው አጠራጣሪ ውል አለ ይላል። ይህ ኩባንያ ኢትራክ ኃላፊነቱ የተወሰነ የግል ኩባንያ ሲሆን አዲሶቹን ታርጋዎች ሊያቀርብ የ12.12 ቢሊዮን ብር ስምምነትን ከሚኒስቴሩ ጋር ገብቷል ያለው። ለነዳጅ መኪኖች ከ9400 እስከ 56000 ብር፣ ለኤሌክትሪክ መኪኖች ደግሞ ከ7100 እስከ 44500 ብር ድረስ ታርጋን ለማቅረብ ውል ያሰረው የኩባንያ እንግዲህ ለታርጋው የተከፈለው ክፍያ ተገቢነቱ በእጅጉ አጠራጣሪ ነው ተብሏል። ከላይ የጠቀስነው ዋጋ የሞተር ሳይክልና የባጃጆችን አይጨምርም። ታዲያ መረጃው እንደሚያሳየው በርካታ ተጫራቾች አንዱን ታርጋ 800 ብር ድረስ እናቀርባለን እያሉ ለዚህ ኢትራክ ለተባለ ኩባንያ ለአንድ ታርጋ 56000 ብር ድረስ በተጋነነ ዋጋ ታርጋን እንዲያቀርብ ውል ማሰሩ አስገራሚ ነው የተባለ ሲሆን ኩባንያው ከዚህ ቀደም በዚህ ስራ ላይ ይሄ ነው የተባለ ልምድ አልነበረውም ተብሏል። ይህም ብቻ ሳይሆን ለአንድ ታርጋ 56000 ብር ድረስ የወጣው ዋጋ ከየትኛውም ዓለም ሀገራት ጋር የማይቀራረብና ውድነቱም እየታወቀ ነው ውሉ የተሰጠው ተብሏል። ስለሆነም ለዚህ ኩባንያ ታርጋን እንዲያቀርብ የተሰጠው የ12 ቢሊዮን ብር ውል ሊፈተሽ እንደሚገባ ብዙዎች እያነሱ ነው። ከሰሞኑ መንግስት ለአንድ ታርጋ ለውጥ በተለይ ለቤት መኪኖችና የሜትር ታክሲ ለሚሰሩ ተሽከርካሪዎች 56000 ብር ክፈሉ ማለቱ ከፍተኛ ተቃውሞን አስነስቷል። በተለይ የትራንስፖርትና ሎጂስቲክስ ሚኒስቴር አሰራሩን ይፈትሽ ያሉ ታዛቢዎች በቅርቡም ሁሉም አሽከርካሪዎች እንደገና ስልጠና ወስደው ይፈተኑ በሚል ከአንድ አሰልጣኝ ኩባንያ ጋር ያደረገው ውልም እንዲሁ አጠራጣሪ ነው ሲሉ ይናገራሉ። በርካታ ሰበር ዜናዎች በየቀኑ የሚሰሙበት የሾፌሮች ህይወት የሚቀጠፍበት
የሚታገቱበት የሚዘረፉበት ታጣቂዎች እንደፈለጉ የሚፈነጩበት ከሞጆ እስከ ዝዋይ ያለው መንገድ ከጊዜ ወደ ጊዜ አሳሳቢ ቀጠና እየሆነ መጥቷል። ሁኔታው ከባድ በመሆኑ በምሽት በዚህ መንገድ ላይ መጓዝ እንኳን በህግ እስከ መታገር ደርሷል። በቅርቡ ብቻ በአንድ ቀን በዚሁ መንገድ ላይ አንድ ታታባ ሲኖ ዶልፊንና የቤት መኪና ሙሉ ሰዎች በታጣቂዎች ታግተው ተወስደዋል። ሹፌሮች በጥይት ተመተው ከነመኪናቸው ተገልብጠዋል። የመኪና በቁሙ ተቃጥሏል። በርካታ ሹፌሮችም ህይወታቸው አልፏል። የአካባቢው የጸጥታ አካላትም ነገሩ ካለቀ በኋላ መተው መንገዱን አጥድተው የተዘጋውን አስከፍተው ምንም እንዳልተፈጠረ ይመለሳሉ። የመንግስትም የግል ሚዲያዎች አይዘግቡም። መንግስትም እስካሁን እርምጃ አልወሰደም። የሹፌሮች ስቃይም እንደቀጠለ ይገኛል። እንግዲህ ወንድሞቻችን እንዳዳመጣችኋቸው በጣም በሚገርም ሁኔታ አሁንም ታልጋ ይቀየር በማለት ምክንያት በጣም ብዙ የቤት መኪና እንኳን በጣም ብዙ ብር ለቤት መኪና ሁሉ እየጠየቁ ከዛ አልፎም ደግሞ ነዳጅ ለሚወስዱ መኪኖች ደግሞ ነዳጅ ለሚጠቀሙ መኪኖች ደግሞ ታልጋ በዚህ ልክ ይቀየር እየተባለ ከዛ አልፎ ግን በጣም ያሳዘኑኝ እነዚህ ሹፌሮች ናቸው። ያ መኪና ታልጋው ይቀየር እስኪ በሚባልበት ደረጃ እና በዛ ይቀየራል ተብሎ በሚወስደው ሰዓት የነሱ ስራ ማጣት የነሱ መጉላላት አልፎም ደግሞ ወንድማችን እንዳዳመጣችሁት ሄድን ሰራም ብለው ደግሞ ወደ መንገድ አቋርጠው በሚሄዱበት ሰዓት እየተያዙ እየታገቱ ምንም ደግሞ ምላሽ መፍትሄ እየተሰጣቸው እንዳልሆነ ነው የሚገርም። እየሰማችሁት ያለ በጣም የሚገርም ነው። ሹፌሮችም እንግዲህ ፈጣሪ እሱ መፍትሄውን ይስጣቸው ነው። ሌላ ማለት እንፈልገው ነገር የለም። እስኪ ደግሞ አንድ ወንድማችን ሃይማኖትን በቁጥር እያወዳደረ የሚገኝ ወንድም አለ። እሱን ላስደምጣችሁ እስኪ። ቁጥራችን ጨምራሉ እንደምትመለከቱት ከእስልምና በተወሰነ ፐርሰንት እንደጨመርን ሰማው። እኔም ፌስቡክ ላይ ፔጅ ላይ አጋርቼው ነበር። ኦልሞስት ከ200,000 በላይ ሰዎች ተመልክተውት ነበር። እኔም አጋርቼው ነበር ገርሞኝ። ውሸትም ሊሆን ይችላል። በነገራችን ላይ እርግጠኛ ሆናችሁ አትስሙት። እውነትም ይሁን ውሸት ሊሆን የሚችልበት እድል አለው። ምክንያቱም ወዲያው በፍጥነት እያደገ ያለ እምነት እንደሆነ ይታወቃል። በየጊዜው ሰዎች ጌታን ይቀበላሉ። ያው ከነንከናችን እንዳለ ሆኖ ማለት ነው። እንከናችን እንዳለ ሆኖ በጣም ብዙ የሚስተካከሉ ነገር አለ። የህዝብ ቁጥር ምንም አያደርግልንም። የህዝብ ቁጥር ምንም አያደርግልንም። ህዝብ አንሶ ህዝብ በሌለበት ሰዓት እንዴት እግዚአብሔር እናመልክ እንደነበረና እንዴት የጸዳ ህዝብ ከሁሉም ነገር ንጹህ የሆነ ህዝብ እንደነበረ ታውቃላችሁ። መቼ መቃብር ቦታ የሚከለከል ህዝብ ነው። እንዲሁም ደግሞ ለማምለክ ቦታ የሚከለከል ህዝብ ነበር። ዛሬ ላይ ከእስልምናው ቁጥር በልጧል ተብሎ መነገሩና መሰማቱ የሚደንቅ ነው፣ ደስም ይላል። ግን ደግሞ ቁጥሩ አይደለም ዋናው። ሰዎች እንዲድኑ ቢፈልግም እንከኖች ግን በጣም ብዙ አሉ። መከፋፈል አለ፣ እርስ በርስ መጓተት አለ። ያ ነገር እንዲቀር እንፈልጋለን። በንጽህና እግዚአብሔርን በሚፈልግ ልብ ሆነን አንድ ልብ ይዘን ከዚህም በላይ ብንሰራ ከዚህ በላይ ውጤታማ እንደምንሆን ግልጽ ነው። በዚህ ላይ ግን አንድ መናገር እንፈልገው ነገር ኦርቶዶክሳውያንና ሙስሊሞች እኔ ፖስት ባረኩት ላይም በጣም ብዙ የቁጣ ማለትም ውሸት ነው እና ደግሞ እናንተ ጋር ማን ይመጣል ማለት ጴንጤ ማለት የሞተ ነው እንደዚህ የሚያደርግ ነው እንደዚህ የምታደርጉ ናችሁ እናንተን ብሎ ማን ነው ወደ እናንተ እምነት የሚመጣው ምናምን የሚል ኮሜንቶች በብዛት እየተመለከትኩኝ ነበር። እሱ አይደለም የገረመኝ የህዝብ ቁጥር እሺ ከእስልምናው በልጧል እንበል። እሺ ኦኬ በለጠ። እናንተ አልበለጠም ወራ አይበልጥም ከኦርቶዶክስም አይበልጥም የምትሉት እናንተ ምን ሰርታችኋል? ወንጌል ወጣችኋል፣ ተናገራችሁ። በየገጠሩ ወንጌል እየሰበከ ያለው ጴንጤው ነው፣ እናንተ አይደላችሁ። ሙስሊምም ኦርቶዶክስም ወንጌል እንዲሰበክ ወይም ደግሞ የክርስቶስ መምጫን እየተናገረች ያለችው ቤተ እምነት በዚህ ሰዓት ፕሮቴስታንት ናት። ኦቪየስ ጴንጤ ነው። በየገጠሩ እየሄደ ወንጌል ለፍጥረት እየሰበከ ያለው ጴንጤ ነው። ስለዚህ ወደዚህ እምነት ሊቀላቀል የሚችለው ወደ ጴንጤ ነው እንጂ ወደ እናንተ አይደለም። እናንተ ያልተናገራችሁት ህዝብ ወዴት ወደ እናንተ ሊመጣ ይችላል? ማች እንዳደመጣችሁት የተናገረው ነገር የሃይማኖት የቁጥር ብልጫ ነው። አሁን ላይ ቁጥሩ ስለበዛ ወይም ቁጥሩ ስለጨመረ የሚለው ነገር ሳይሆን ዋናው እውነት በሚለው ነገር ነው። አሁን እሱ በገጠራ አካባቢም ራሱ እየሰበክን ያለን እኛ ነን እንጂ ሌላው ሙስሊሞችና ኦርቶዶክስ እየሰበካችሁ አይደለም እያለን ያለ የሚገርም ነገር ነው። ይሄ የነሱ ሐሳብ ካልሆነ በስተቀር ማን በገጠር አለ የሚለው ነገር ለሁላችን የምናውቀው ነገር ስለሆነ አሁን ላይ ደግሞ ዋናው ቁጥራችን ሳይሆን የቁጥሩ መብዛት ሳይሆን እውነት የሚለው ነገር ነው የሚያስፈልገውና በጣም የሚገርም ነው። እናንተን ማሳብ አስቀምጡልኝ። ሌላው ደግሞ አባቶች በውስጥ መስመር ገላችኋለሁ እየተባለ ነው ያሉ አንድ አባት አሉ። እሱንም የሚያሳያችሁናል። ወደ ቪዲዮ እንገላሃለን። እኔ ላይ ብዙ ፈራራት ዛቻ በጣም በዝቶብኛል። በጣም ከምላችሁ በላይ ይሄ ነው የምላችሁ አይደለም። መግባት መውጣቴ በዘር ያዕቆብ መቤት ባሳደገችን በእናቴ በጻድቃኔ ማርያም ኃይል ያለው
በጣም ከአቅሜ ላይ ሆኗል። የሚመለከታቸው የማይመለከታቸው ሁሉ አይገርማችሁ። እስማኤል የሚባል እንዲህ ያለ ፍትህ ለአክሱም ሙስሊሞች ብሎ 465,000 ተከታይ ያለው ፍትህ ለአክሱም ሙስሊሞች ነው የሚለው። ጥሩ ያ ጥሩ ይሁን። ነገር ግን የሚመለከተው የማይመለከተውም የኔን ፎቶ በመጫን ስብከት አንዳንዴ በድምጼ አንዳንዴ ፎቴን እያደረገ እሳት አብራጅ እያደረገን ያለው ሌላ አካል ደግሞ እኔ በማስፈራራት ነው ያለው። እንገላሃለን፣ ምላስን ቆርጣለን፣ ቆራጩን ገዳዩን ፈጣሪ ነው። ነገር ግን ወድቄ እንዳልገኝ እኔም እቺ ስጋ ደካማ ነችና ዛቻውን ሌላውን ነገር ተሰምቶኝ እንዳልሸማቀቅ አንገቴን እንዳልደፋ እነ ቅዱስ ጳውሎስን ያጸና መድኃኔዓለም እኔንም እንዲያጸናኝ ኃይሉን ብርታቱ እንዲሰጠኝ ሁላችሁም በጸሎታችሁ አስቡኝ። በጠቅማችሁም ባልጠቅማችሁም ደካማ ወንድማችሁን ኃይለ ጊዮርጊስ እያላችሁ ጠዋት ማታ አስቡኝ። ምናልባት እግዚአብሔር አምላክ ጊዜ ሰዓት ነው ካለ እንደ አባቶቼ አሩሲ እንደሞቱት በሞት ደስታዬ ነው። ነገር ግን ሁሉን አድራጊ እግዚአብሔር ነውና ኃይሉን ብርታቱ እንዲሰጠኝ በጸሎታችሁ አግዙኝ ማለት ፈልጋለሁ። ሌላ በተረፈ በርቱ፣ ጠንክሩ፣ ተስፋ አትቁረጡ፣ እርስ በርሳችሁ ተያያዙ። የምንተኛበት የምናንቀላፋበት ጊዜ አለ። እነዚህ አባቶች እንግዲህ የምታውቋቸው ናቸው። አብዛኛውን ጊዜ ለኛ መምህር፣ መጋቢ፣ ገሳጭ የሆኑ አባቶቻችን የሚያስተምሩና ዛሬ ደግሞ በውስጥ መስመር እንገላቸዋለን እየተባሉ ያሉ አንዳንድ ሙስሊሞች ከያርሲን ሰሞኑ እንዳያችሁት በጣም ብዙ ህዝብ እያለቀ በጣም ብዙ ህዝብ እየተጨቆነ እንዳለ ሆኖ በውስጥ መስመር ደግሞ እንደነዚህ ያለ አባቶችን ደግሞ እንገላቸዋለን እየተባለ ነው ያለ። በጣም በሚገርም ሁኔታ ይመስለኛል እኛም ደግሞ በጣም ከመተኛት አንጻር ስለሆነ ነው እኛ ራሳችን በውስጣችን የሆነ ነገር ባለማድረግና ውስጥ ላይ የሆነ ነገር ችግር ባለመፍጠር ለአባቶች ብቻ በመጮህ ምንም መፍትሄ ባለመስጠታችን የኛንም ኃላፊነት ባለመወጣት ይመስለኛል እንግዲህ እነዚህ አባቶችን በውስጥ መስመር እንደዚህ ያሉ እየተሰቃዩ የሚገኙና በጣም በሚገርም ሁኔታ እንግዲህ ያው ወደ ዋናው መፍትሄ ብንገባ እኛም ደግሞ ወደሚመለከተው አካል ብናደርስላቸው የሚል ሐሳብ ነው ያለኝ። ሌላው ደግሞ እስኪ አባ ጆዬን ወይም አባ ዮሐንስን ሰዎች የሰጡትን ስጦታ ላሳያችሁ። አባ ጆዬ ወይም ደግሞ ዋቴ ከነማ እኔ እሳቸው አይገርመኝም። የእሳቸው ጀሌ የሆናችሁ ዋንጫና ጉንጉን አበባ ይዛችሁ የምትመጡ እሳቸው ፕሪሚየር ሊጉን ነው ወይስ ቻምፒየንስ ሊጉን በልተው ነው ዋንጫ ይዛችሁ የምትመጡ? በመወለዶ ብዙዎቹ ደስ አላቸው ይላል። አባ ጆዬ በመወለዳቸው ብዙዎቹ ደስ አላቸው የሚለው ጥቅስ ይገባቸዋል ወይ? እሳቸው እኮ እንደኛ ተራ ሰው ናቸው። አረ አባ ጆዬ ጀሌዎች ወዴት እየሄዳችሁ ነው? ወንድማችን የተናገረው ነገር ልክ ነው። በጣም አበባ ዋንጫ ይዘው የሚሄድ በነገራችን ላይ አንዳንድ አባቶችን እያበላሽና አንዳንድ አባቶችን የሆነ ነገር እንዲወጣባቸው የምናረጋቸው እኛ ነን። አሁን በዛሬ ሰዓት ለአባ ዮሐንስ አበባና የኳስ መጫወቻ ዋንጫ ይዞ የሚሄድ ምን በጣም የሚገርም ስንት ስጦታ የለም እንዴ? ካባ አለ እኮ ቀሚስ አለ፣ መቋሚያ አለ፣ ስንት በጣም ብዙ ለአባቶች የሚሰጥ ስጦታ በጣም ብዙ ነገር አለ አይደለ? ከዚህ አልፎ ግን ዋንጫ እኔ አሁን ኳስ ተጫዋች ናቸውስ ምንድነው? ራሳችን ውስጥ ላይ በምንሰራው ክፍተትና በምንሰራው ስህተት ለሰዎች ስድብ፣ ለሰዎች ነቀፋ፣ ለሰዎች ብዙ ነገር እንዲሉና ክፍተት የምንፈጥር እኛ ሆነን በጣም አሳዛኝ ነገር ነው። በጣም የማይደረግ ስራ ነው እየሰሩ ያሉ ተከታዮችን ቢሆኑ አይደረግም እንደዚህ አይነት ስራ በፍጹም። ደግሞ ለሚዲያ በጣም አሳዛኝ ነገር ነው። ሌላው ደግሞ አንድ አባት በበረሃ ሂደው መተት ነገር ነው እንግዲህ እነሱ የሚመስሉት አባቶች አስተማሪን የሚመስሉ ኢቭን እንኳን እንትን አላቸው እዚህ ከእጃቸው ላይ የሆነ ያሰሩት ነገር አለ መቁጠሪያ ነገር ምናምን በእኛ ሃይማኖት ናቸውና በረሃ ላይ የሆነ ሂደው የሆነ ነገር አድርገው የተያዙበት አለ። እሱን ቪዲዮ የማሳያችሁ ይሆናል። ወደ እንዳነኩት በግ መሰረት ቁም እዛ ጋር ሄድና አባ ቁም እዛ ጋር ሂድ እንዳነካ ቁም እዛ ጋር አይደለም ቆይ አልተመታም አይደለም ሂድ ተባል ቁም በቃ የምጥለው ሰው አይደለም ቁም እዛ ጋር ይሄ ዶሮ ማስነክቶ ሂድ አንተ ገንዘብ ሰብሳቢ ነህ 666 ነህ አንተ ቆይ እሺ አይደለም እናንተ መጀመሪያ ተረዱ እሺ ፖሊስ ለምንድን ነው መጀመሪያ የቀበርከው? ለምንድን ነው ለምን ቆይ አንዴ ለምንድን ነው የቀበርኩት? እርሱ እዚህ ጋር ዶሮን አምታችሁ እዚህ ጋር የቀበራችሁ ለምንድን ነው? ግባ ተው ቆይማ እሺ
አባቴ መጀመሪያ አዳምጠኝ። እሺ አውሩ። እናንተስ ክርስቲያን አይደላችሁ? አውሩስ። ሰው አይመታም። እኛ የመጣ ነው ምንድነው የሚጥለው ሰው አለ። እሺ አሉ አቶ ከበደ በመንግስት የታወቁ አቶ ተክሌና ቤተሰቦቹ እጽዋት መድኃኒት ያላቸዋል። እኛ ለነሱ ስንመጣ እኔ ጸሎት አድርግላቸዋለሁ፣ ወስደን እንሰጣቸዋለን። ቦታውን ሄዳችሁ ማየት ትችላላችሁ። እዚህ ጋር ቆይ ከኔ እርሶ የመጡት አባ ከኔ የመጡት ቆይ ዝም አንዴ አፍጡ ቆይ ከኔ የመጡት እርሶ አዲስ አበባ ነው አባቴ። ከአዲስ አበባ የት ክህነት ነው የምትሰሩት? የት ቤተክርስቲያን ነው የምትሰሩት? ታውቱ ሀገረ ስብከት ማን ተባሉት? አባ ዘካርያስ። እሱ ከኔ የመጣው አዲስ አበባ ከአዲስ አበባ ሞጆ ነው። አዲስ አበባ እዚህ እንዲቀበር የተደረገው አይደለም። ፈጣሪ ነው የላከው አይደለም። ፈጣሪ መልእክት ሆኖ ነው የላከው እዚህ ጋር። እሱ አይደለም አባዬ። ይሄ ኢትዮጵያ ቅጠል ሌላ ቦታ አላገኘንም። ኢትዮጵያ ቅጠል ኢትዮጵያ ነው። ይሄ ኢትዮጵያ ቅጠል አዲስ አበባ የለም። ገባ እዚህ ጋር ሄደው ገባ ተጎኑ ተጎኑ እሺ ና ተጎኑ እሺ ና እዚህ ጋር ቁም እዛ ጋር ቁም እዛ ላይ ታለ ቢላው ያዝ ቢላውን አንሳ ቢላውን አንሳ ቢላውን አንሳ ታለ ቢላው ሄዶ አንሳ ቢላው አንሳ አባ እንትና ላይ ደውልልኝ። አባ ላይ ደውል። አባ ሚኒሊክ ከሚደውል ይምጣ። እሱ እንትን ካሉ ጋር ነው እሱ ስልኩ። አባ ሚኒሊክ ወሊ አሪፍ መነሻ ያዝ ቢላውንስ ና አባ ቁም እዛ ይሄ መረጃ ኦርቶዶክስ ሆነ ተዋህዶ ኦርቶዶክስ ና ይሄን የመጣችሁት አዲስ አበባ ለምን መጡ ነው? አዲስ አበባ መቼም ከአዲስ አበባ ቦታ አተነው ከአዲስ አበባ አሁን ይሄ ዶሮ የሚቀርብበት አተነው አዲስ አበባ የሜዳን አተነው እስከ ሞጆ መተዝ ለሚቆረው ሰባ አይደለም ከተታ ይመጣሉ። ቆይ ያው ከአዲስ አበባ ቀናባ ሌሎ ዛሬ ቀኑ ምንድነው? ቀናባ ልቃት ቆመረ ቀናባ ቢላውን ያዘው አታይ ሁለቱም ቀን ነው መድኃኒት ቢሆን ጸበል ደጋ በኪነት ቀባ አይደም ነው ኪነት በኪነት አይደም አባቴ ትበል ማታታኛ አፈር ብላ አይደለም እየቀበሩ አይደለም። በደንብ እንትን በሉልኝ። በደንብ በምን የተቀበረው እንግዲህ ቪዲዮውን እንዳያችሁት ነው አባቶች እያደረጉት ያሉት ነገር። እንግዲህ ይሄ ቀሚስ ለብሶ ቆብ ለብሶ የመተት ስራ እየሰራ ሂዶ ሌላ ቦታ ወደ ገጠር ቦታ ከአዲስ አበባ ገጠር ቦታ ወጣ ብሎ ወደ ኦሮሚያ ክልል ይመስለኛል የሚናገሩት ልጆች የኦሮሞ ልጆች ናቸውና ወደዛ ሄዶ ጥቁር ዶሮ አርደው እየቀበሩ የሚጥለው ሰው አለ እያሉ እንግዲህ አባቶች የማይደረግ ስራ ነው እያደረገ ያለ። እኔ በዚህ አሁን ምን ትሉታላችሁ? ይሄን በጣም አሳሳቢ ነገር እኮ ነው። አሁን ከነዚህ የሚጠበቅ ነገር ነው። በጣም የሚገርም ነው። መቁጠሪያ ከእጃቸው ይዘው ቆብ መልበስ እንግዲህ እነሱ ይሄ የሚታወቅ በገዳም ነው አይደለ? ማለት መልኩ ሰዋል ነው በጠቅላላ ዙሮም ስጋቸውን ትተው ነፍሳቸውን ብቻ ለእግዚአብሔር ብለው እግዚአብሔርን ወደው የሚያደርጉ ሰዎች ናቸው እንደዚህ የሚለብሱ ማለት ነው። ግን ይሄን ሁሉ ትተው ይሄን የሚለብሱት ለምሳሌ ነው መሰል። አሁን በጣም አሳሳቢ ነገር ነው። አሁን እንደዚህ የማይደረግ ነገር ሄደው የሚጥላቸው ሰው አለ እነሱን ልናድን ነው ታዘን ነው እያሉ መተው ከስንት ሀገር ድረስ መተው እዚህ ጦቢያ ቅጠል አጣን እንትና አጣን እያሉ እዛ እየቀበሩ ነው አጋጣሚ ልጆች ያገኟቸውና
እንግዲህ ለነዚህ አባቶች ሁሉ ደግሞ ልቦና ይስጣቸው ነው። ሌላ ምንም ማለት አልፈልግም። እንግዲህ በዚህ ሰዓት እነሱ እኛን አይደረግም ብለው መምከርና መቅሰት በሚገባቸው ሰዓት ለምንድነው ብለው አሁን ላይ ጠንቋይ መጥፋት ያለበት እነሱ ግን እንዲህ አይነት ስራ እየሰሩ ብዙ ክፍተት እየተፈጠረ ነው ያለ። እንግዲህ በጣም አሳሳቢ ነው። የእናንተም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የዛሬው ቪዲዮአችን ይህን ይመስላል። በአዲስ ቪዲዮ እስከምንመለስ ላይክ እና ሰብስክራይባችሁን ማድረጋችሁን እንዳትረሱ። ሰላም ቆዩልኝ።